ሰላም ጤና ይስጥልኝ። ዛሬ የምናየው ሶስተኛው ቪዲዮ ሲሆን ሪፈረንስ ኤንድ ሳይቴሽን የሚለውን በሁለት መንገድ አንደኛው በማኑዋል ሳይቴሽን ኤንድ ባይብሊዮግራፊ ቱል በሚለው እና ሁለተኛው ደግሞ ሜንድላይ ሪፈረንስ ማናጀር ኢንተርኔት ላይ ዳውንሎድ አድርገን በመጀመሪያ በባለፈው የሰራነውን ሪሰርች እንከፍታለን። ወደ ታች ስክሮል እናደርግና ለምሳሌ ከዚህ ጋር እንደምትመለከቱት ማርጋሬት ሮስ 2005 የሚለው ኮፒ አድርጌ ኢንተርኔት ብራውዘር ከፍቼ እዛ ላይ ፔስት ላድርገው። እዚህ ጋር እንደምትመለከቱት ማርጋሬት ሮስ አይሲቲ ኢንፎርሜሽን ኤንድ ኮሚኒኬሽን የሚለው መጥቶልናል። አርቲክሉ ላይ አርቲክል ሳይቴሽን የምትለዋን ቀጥታ ሰሌክት አድርጌ ራይት ክሊክ ዘን ኮፒ። አሁን ወደ ሪሰርቻችን ወይም ወደ ወርዱ እንመጣና እንመለስና ከላይ ሪፈረንስ ሜኑን ክሊክ እናደርጋለን። ሳይቴሽን ኤንድ ባይብሊዮግራፊ ከሚለው ግሩፕ ውስጥ ኤፒኤ ስታይል እናደርጋለን። ማኔጅ ሶርስ የሚለውን ክሊክ እናደርጋለን። ኒው የምትለዋን እዚህ ጋር ክሊክ አደርጋለሁ። ኮፒ ያደረግኩትን አምጥቼ ታይትል ቦታው ላይ ፔስት አድርገዋለሁ። 2005 የምትለዋን ወደ ይር ወስዳታለሁ። ማርጋሬት ሮስ የሚለው ደግሞ ወደ አውተር ወስደዋለሁ። ታይፕስ ኦፍ ሶርስ ከሚለው ፊት ለፊት ክሊክ በማድረግ ጆርናል አርቲክል የሚለውን እንመርጣለን። የአውተሩን ስም በትክክል ካወቅነው የትኛው ፈርስት ኔም፣ ላስት ኔም፣ ሚድል ኔም መሆኑን ካወቅን በቀጥታ ከአውተር ፊት ለፊት ያለችውን ኤዲት ምትለዋን ክሊክ በማድረግ ማስተካከል እንችላለን። አሁንም ወደ ሳይታችን ተመልሰን ሊንኩን የሃይፐር ሊንኩን ወይም ዩአርኤል አድሬሱን ኮፒ አድርገን እናመጣና ሾው ኦል ባይብሊዮግራፊ ፊልድስ የምትለዋን ቲክ እናደርጋለን። ዩአርኤል ከሚለው ላይ ፔስት እናደርጋለን። ኦኬ ብለን እንመለሳለን። አሁን ሳይቴሽኑን ማስገባት ከምንፈልግበት ቦታ ላይ ሂደን ክሊክ እናደርግና ሪፈረንስ ላይ ኢንሰርት ሳይቴሽን የሚለው ላይ ክሊክ፣ ከዛ ከመጡት ዝርዝሮች መካከል ክሊክ ማድረግ። ይህን ሳይቴሽን ከብዙ ቦታ የምንጠቀመው ከሆነ በቀጥታ እየሄዳችሁ ክሊክ በማድረግ ኢንሰርት ሳይቴሽን እያደረግን እንቀጥላለን። ለምሳሌ ሌላ ሳይቴሽን ለማምጣት ወርድ ፕሮሰሰር ኢዝ ሶፍትዌር ፕሮግራም የሚለውን ኮፒ አድርገን ጉግል ስኮላር ሰርች ኢንጂን ላይ ሄደን ጽፈን ጉግል ሰርች ሲመጣ ፔስት እናደርጋለን። ደን ሰርች። አሁን የመጀመሪያውን ስትመለከቱት ይሄ ቢሆን ሳይቴሽኑ ብለን ብንጠብቅ ይሄን ክሊክ እናደርግና ዳውንሎድ እናደርገዋለን። ሳይት ከምትለዋ ላይ ክሊክ ስናደርግ ሙሉ ሳይቴሽኑ ይመጣልናል። ኤፒኤ ፊት ለፊት ላይ ያለውን ኮፒ በማድረግ መጀመሪያ በሰራንበት ቅደም ተከተል መሰረት ወስድን እናስገባዋለን። የሃይፐር ሊንኩን ወይም ዩአርኤል አድሬሱን ኮፒ አድርገን እናመጣና
ዩአርኤል ከሚለው ላይ ፔስት እናደርጋለን። ኦኬ ብለን እንመለሳለን። አሁን ሳይቴሽኑን ማስገባት ከምንፈልግበት ቦታ ላይ ሂደን ክሊክ እናደርግና ሪፈረንስ ላይ ኢንሰርት ሳይቴሽን ማድረግ አውተር ኮፒ አድርጎ በመውሰድ ፔስት ታይትል ኮፒ አድርጎ በመውሰድ ፔስት ጆርናል ኔም ኮፒ አድርጎ በመውሰድ ፔስት ገጹን ኮፒ አድርጎ በመውሰድ ፔስት ቮሊዩም እና ኢሹ ነምበሩንም መጻፍ ዲኦአይ ቁጥሩን ኮፒ አድርጎ መውሰድ 10 ነጥብ ከሚለው ከኋላ በኩል ያለውን ምንም ስለማይጠቅም ምንም ስለማያስፈልግ እናጠፋዋለን። ቁጥሩ ብቻ በቂ ነው። አክሰስ ዴቱን ዛሬ ስለሆነ ይሄን ጆርናል የተጠቀምኩት በዛሬ ቀን አድርገን እንጽፈዋለን። እናንተ ከአሁን በፊት ሰርታችሁት ከሆነ ያን ቀን ማስገባት ትችላላችሁ። ግዴታ አይደለም፣ መተውም ይቻላል። ኦኬ ብለን እንወጣለን። ኢንሰርት ሳይቴሽን ክሊክ እናደርጋለን። ከዛ የምንፈልገውን አውተር መርጠን ክሊክ ማድረግ ነው። የምንፈልገው ቦታ ላይ እየመረጥን እዛ ላይ ማስገባት እንችላለን። ማስገባት ከምትፈልጉበት ፓራግራፍ ላይ እየሄዳችሁ ክሊክ በማድረግ ሳይቴሽኑን ማስገባት ነው። አሁን ደግሞ ሪፈረንሱን ወይም ባይብሎግራፊውን እናስገባለን። ይሄን ለማስገባት ከላይ ሪፈረንስ ሜኑን ክሊክ፣ ባይብሎግራፊ የሚለውን ክሊክ ከመጡልን ምርጫዎች መካከል ምናልባትም ባይብሎግራፊ ወይም ሪፈረንስ ወይም ደግሞ ወርክ ሳይት ልትሉ ትችላላችሁ። እኔ ለምሳሌ ሪፈረንስ የሚለውን መርጫለሁ። ሪፈረንስን ክሊክ አድርጋለሁ። አሁን ከላይ የጻፍኩትን ሪፈረንስ ማጥፋት እችላለሁ፣ እዚህ ሪፈረንስ የሚል ጽሑፍ ስለመጣልኝ። ከዚህ በኋላ ፎንቱን ፎንት ሳይዙን ማስተካከል ይጠበቅብናል፣ እናስተካክላለን። አሁን ደግሞ ሜንድ ላይ ሪፈረንስ ማናጀር የሚለውን ኢንተርኔት ላይ እናወርዳለን። ጎግል ሰርች እንጅን ላይ
ሜንድሌይ ሪፈረንስ ማናጀር ብሎ በመጻፍ ሰርች ማድረግ። ትንሽ ወደ ታች እንደወረድን ዳውንሎድ ሜንድሌይ ዴስክቶፕ የምትል እናገኛለን። ክሊክ ማድረግ። ወደ ታች ስክሮል በማድረግ ዳውንሎድ ፎር ዊንዶውስ የሚለውን ክሊክ ማድረግ። ከዛ ዳውንሎድ የተደረገውን እንከፍትና ራይት ክሊክ ራን አስ አድሚኒስትሬተር። ከነዚህ ሁለት ምርጫዎች ኦንሊ ፎር ሚ እለዋለሁ። ኔክስት ኢንስቶል ፊኒሽ። ኢሜል አድሬስ እንሰጠዋለን። ከዛ ኮንቲኒው። አስገቡ ብሎ የሚጠይቀንን ነገር በሙሉ መረጃዎችን እንሰጠዋለን። ከዚህ ከታች የምታያቸው ሁለት ነገሮች ቲክ መደረጋቸውን ማረጋገጥ አለብን። ሬጅስተር፣ ኮንቲኒው። ዳውንሎድ ያደረግነውን ጆርናል አርቲክል ፒዲኤፉን ከዚህ በታች የምትመለከቱት ኢምፖርት ሳምፕል ፋይልስ የምትለዋን ክሊክ በማድረግ ወይም ደግሞ ዳውንሎድ ያደረግነውን ጆርናል አርቲክል ፒዲኤፉን ጎትተን ኢምፖርት እናደርጋለን። አሁን አፕሎድ አድርጎ አስገብቶልናል። ከቀኝ በኩል የምታዩትን ፓናል ላይ እያንዳንዱ መረጃ በሙሉ መግባቱን አለመግባቱን ማረጋገጥ ያስፈልገናል። ፒዲኤፉን ከፍተን ማየት ያለብን መረጃዎች ስለሚኖሩ መመልከት ያስፈልጋል። ለምሳሌ ከዚህ ጋር የምታዩት ቲቺንግ እንግሊሽ ዊዝ ቴክኖሎጂ የሚለው ጆርናል ኔም ነው። ኮፒ አድርገን ይሄን ጆርናል ኔም ለማስገባት በመጀመሪያ ሪፖርት ከሚለው ፊት ለፊት ቼንጅ ከምትለዋ ላይ ክሊክ በማድረግ ጆርናል አርቲክል የሚል እመርጣለሁ። ራሱ ስላስገባልኝ ምንም ሳልነካካው አልፈዋለሁ። ይሄውን ለማስገባት ከፒዲኤፉ እፈልጋለሁ።
ከሌለ ምንም ማድረግ አልችልም፣ እንዳለ ተወዋለሁ። አሁን ሜንድ ላይ ቀጥታ ከወርድ ጋር እንዲቀናጅ ከላይ ቱልስ ምትለዋን ክሊክ ከዛ ኢንስቶል ሜንድ ላይ ሳይት ፎር ማይክሮሶፍት ወርድ ምትለዋን ክሊክ። ብራውዘር ካስመረጣችሁ እናንተ በብዛት የምትጠቀሙትን የብራውዘር አይነት ምረጡለት። ካልሆነ በቀጥታ ወደዛችሁ ወደ ሰርች ኢንጂን ይወስዳችኋል። እዚህ ጋር እንደምትመለከቱት ጌት ኢት ናው የሚለውን ክሊክ ኢሜል አድሬስ እንሰጣለን። ሳይን ኢን ኖ ታንክስ ምትለዋን ክሊክ አሁንም በድጋሜ ኢሜል አድሬስ እናስገባለን። ኔክስት ዩዝ ዩር ፓስወርድ ኢንስቴድ የሚለውን ክሊክ ኢንተር ኮድ ካላችሁ ካንስል በሉት ከላይ የኤክስ ምልክት ከዛ ዩዝ ዩር ፓስወርድ ምትለዋን ክሊክ የኢሜል ፓስወርዳችሁን ታስገባላችሁ። ኔክስት ኖት ናው የሚለውን ክሊክ ከፈለጋችሁ ሴቭ የሚለውን ክሊክ አድርጉ። የስ ኖ ታንክስ አሁን የሚጠይቀንን ማንኛውንም መረጃ እናስገባለታለን። ጌት ኢት ናው የሚለውን ክሊክ ኦፕን ኢን ወርድ የሚለውን ክሊክ አክሴፕት ኤንድ ኮንቲኒው የሚለውን ክሊክ
አሁንም በድጋሜ ኢሜል አድሬስ ይጠይቃቸዋል። ኢሜል አድሬስ መስጠት፣ ኮንቲኒው፣ ፓስወርድ መስጠት፣ ሳይን ኢን፣ ኖት ናው፣ ስኬፕ የሚለውን ክሊክ አድርጉት። ደን። ሳይቴሽኑን ማስገባት ከምንፈልግበት ቦታ ላይ ክሊክ በማድረግ ወይም ደግሞ ኦልድ ቨርሽን የሆነ ሳይቴሽን ካለ እሱን ሰሌክት አድርገን ከላይ ሪፈረንስ ሜኑን ክሊክ፣ ከዛ ሜንድ ላይ ሳይት የምትለዋን ክሊክ፣ ኮንቲኒው፣ ደን፣ ኮንቲኒው፣ አይ ሃቭ ሜድ ኤ ኮፒ የሚለውን ክሊክ፣ ሳይቴሽን ስታይል መምረጥ ኤፒ ስታይል እናደርገዋለን። ትራክ ቼንጅስ የምትለዋን ቲክ ማድረግ፣ አፕዴት ዶክመንት የሚለውን ክሊክ ማድረግ፣ ኮንቲኒው፣ ለምሳሌ ከዚህ ጋር ማስገባት ፈልግ ከቀኝ በኩል ካሉ ሳይቶች መካከል አንዱን ክሊክ አደርግና ኢንሰርት ሳይቴሽን እለዋለሁ። በዚህ መሰረት ለሁሉም ሳይቴሽን ለሚያስፈልጋቸው ጽሁፎች በሙሉ ክሊክ እያደረግኩ ከግራ በኩል የምፈልገውን አውተር እየመረጥኩ ኢንሰርት ሳይቴሽን እለዋለሁ ማለት ነው። የሪፈረንስ ሊስቶች እንዲመጡ ከምንፈልግበት ቦታ ላይ ክሊክ ማድረግ፣ ከቀኝ በኩል ሳይቴሽን ሴቲንግ ከምትለዋ ፊት ለፊት 3 ነጥቦች አሉ። ክሊክ እናደርጋታለን። ከዛ ኢንሰርት ባይብሎግራፊ የሚለውን ክሊክ ማድረግ፣ ከመጡት ሁለት አማራጮቹ አንዱን ክሊክ ማድረግ ነው። ኮንቲኒው። አሁን እንዳያችሁት የሪፈረንስ ሊስቶች በሙሉ መጥተውልናል። ከላይ ሪፈረንስ ሁለተኛው የመጀመሪያው ሪፈረንስ የሰራንበት በማኑዋል ነው። አሁን ደግሞ በሜንድ ላይ የሰራ ነው ማለት ነው። እንዳልኳችሁ ፎንቱንም እናንተ ማስተካከል ይጠበቅባችኋል። አመሰግናለሁ። ሳብስክራይብ፣ ላይክ፣ ሼር አድርጉ።